መታስታውሱ ከሆነ ሰማኝ በለው ሰው ገለሃል ተብሎ ታስሮ ነበረ በ1990ዎቹ ይመስለኛል። በ1990ዎቹ አካባቢ ሰማኝ በለው ሰው ገለሃል ተብሎ ታስሮ ነበረ። በእርግጥ ጓደኛውን የገደለው በመቀኝነት ድምጽ ስለሚበልጠው ነው ምናምን ብሎ ተብሎ በጣም ብዙ ተወርቶ ነበረ። ግን ከዛ በኋላ ሰማኝ በለው ታሰረና ነፃ ተብሎ ተለቀቀና በጣም ኦልሞስት ከ2 ይሁን ከ3 ዓመት ምናምን ቆይታ ደግሞ በኋላ ቤተሰቦቹ የዛኛው ሰውዬ ስሙን ተረሳኝ ጓደኛው ቤተሰቦች ከሰሱ። አስክሬን ምርመራ ይደረግልን አንቆን የገደለው አንገቱ ላይ የገመድ ምልክት ነበረ ምናምን ነገር ብለው ከሰሱትና ድጋሚ ምርመራ ሲደረግ አንገቱ የሚያጠራጥር ነገር አለ፣ አንገቱ ላይም የመታነቅ ምልክት አለው ምናምን ነገር ተብሎ ሰማኝ በለው 4 ዓመት ተፈርዶበት ነበር። 4 ዓመት ከ4 ዓመት ውስጥ 2 ዓመት ከ6 ወር ነው 2 ዓመት ከ7 ወር ታስሮ ነው የወጣው። ከዛ ሌላውን ደግሞ በአመክሮ ነው የወጣውና ከወጣ አሁን በቅርብ ጆሲ ላይ ቀርቦ የሰጠው ቃለ መጠይቅ ላይ በፖለቲካ ምክንያት ነው የታሰርኩት ምናምን ነገር አለ። ግን ሰሜም በዚህ ጉዳይ ያጠራጥራል። በእርግጥ አልገድሉታም ለማለትም ግን በዛን ጊዜ የነበረውን ቢያንስ ሞር የህግ እንትን ነው የሚያሳየው፣ የህግ ጥንካሬ ነው የሚያሳየው። አሁን የሰማልኝ ለማንሳት ሲሆን የአንዱዓለም ጎሳ ነው። የአንዱዓለም ጎሳ በቃ ምንም አይነት የህግ ክፍተት የታየበት ሲፈታም ራሱ ነፃ ነው ተብሎ አይነታ ነገር አይደለም የተፈታው። በቃ የሆነ ፖለቲካ በሚመስል ሁኔታ ጥያቄ የለም በሚመስል ሁኔታ ነበር የተፈታው አንዱዓለምና አሁን ደግሞ ከወጣ በኋላ ደግሞ አልገደልኩም ካሳ ከፍላለሁ አይነት ነገር ብለዋልና ቤተሰቦቿ ምናምን ካሳውን አንቀበልም ብለውስ ነበር። በአባገዳ እኔ የማይገባኝ ነገር ይሄ አባገዳና የሀገር ሽማግሌ የሚባል ነገር እንትን ትላለህ፣ ህግ ታጠፋለህ፣ ከዛ ትታረቃለህ። አሁን ደግሞ ጭራሽ በነፍስ ግድያ የተጠረጠረ ሰው ካሳ ክፈል እየተባለ ካሳ ክፈል ትለቀቃለህ። እኔ ምን አይነት ህግ እንደሆነ ሊገባኝ አልቻለም። አሁን በፈይሳ ሌሊሳ ምንድን ያለው ይመረው ፖለቲካ ውስጥ ገባና ለፈለፈና አንዱዓለም ጎሳ ከገደልክ ጉማዋን አውጣ ወይም ደግሞ ጉማ ክፈላት። ምን ማለት ነው? አሁን በእርግጥ እንትና ጭንቅላት የሌለው ሰው ነው ፈይሳ ሌሊሳ፣ ጭንቅላት የለው እግር ነበረው ሮጦበት ገንዘብ አግኝቷል። ሌላ ነገር የለውም። ጭንቅላት ያለው ነገር የሚባል ጭንቅላት አለው የሚባል አይነት ሰው አይደለም ፈይሳ ሌሊሳ። በጣም ግግም ያለ ደደብ ሰው ነውና ለራሱም የሚያመቻች ነው የሚመስለው። ነገ ጠዋት እኔም ልገል ስለምችል በዚሁ በካሳ እንዲለመድ አይነት ነገር ነው እና መንግስት ይህንን ነገር ቢያየው ጥሩ ነው። ለማንኛውም ግን ሰማኝ በለው ከስር ከተፈታ በኋላ ከጆሲ ጋር ያደረገውን ቃለ መጠይቅ ስለ ግድያውና ሙሉ ዝርዝሩ ያላያችሁት እዩትና እንመለሳለን። የምነግርህ ጾም ላይ ነን፣ ያለምን ውሸት ነው የምነግርህ። እኔ መኪናዬን አቁሜ ክለብ ጌታቸው የሚባል ጓደኛ ነበረኝና ቤት መጥቶ እስኪ መሰረት ቤት እንሂዳለኝ። መሰረት ጉምጉም ቤት መኪናዬን እዛው ናይት ክለብ አቁሜ መሰረት ጉምጉም ቤት እሄዳለሁኝ። መሲ ጋር ስንጫወት ቆይነና ፈንድቃሚ ቤት ነበራት እሷ ደግሞ እዛ ፈንድቃ እሷ ነበር። እሺ እሷ ቤት ስንጫወት ቆይነና አረጋኝ እኮ ጠርቶናል አልጠራሽም እንዴ ምናምን አልኳት። ትዝ አለኝና ያን ቀን ደግሞ አረጋኝ ያስመርቅበት ቀን ነበር። ክለብ ከፍቶ የት? ድሬዳዋ ሆቴል ነው። ድሬዳዋ ሆቴል ነው። ድሬዳዋ አይደለም፣ ጋዜቦ ነው ነበር። የሚያስመርቅበት ቀን ነበር ያን ቀን እሱና እሺ እናም ተባባልና ግን ራሴ መኪና ይዛለሁ አልኋቸው ስላቸው ይሻሉ። እሷና መኪና ነበር መኪና ዴክስ እሷና አቶ ጌታቸው ያኔ በቃ ዘናጭ ሰው የሚነዳው እሷና አቶ ጌታቸው በአቶ ጌታቸው መኪና እኔ መኪና ይደረሳ ደረሱኝና መኪናዬ ጋር ስደርስ ግሩሜ ካፋ ያካፋ ነው መኪናው ጋር እንዲቆማል በሩ ላይ የኔ ጓደኛ ማለት ነው የሟች ጓደኛዬ በሩ ላይ እንዲህ ያካፋ ቆሟል። መጨረሻ ላይ ግሩሜ ምን ታደርጋለህ? ክለብ ዘግተናል መሽቷል ለምን አትገባም ስለው አይ ያሉትሩ መኪና አንጥለህ የት ሄደ ነው ብዬ ነው። አራዚ መሲ ጋር ነበርኩ በቃ ይገባ ልገባ ነው ቤት ያልኩት። የት ነው የምትሄድ አለኝ። ለምን ወደ ቤቴ ብለው እኮ አይከተለኝም። እንዴት አድርጌ ለዋሸው? አረጋኝ ጋር ምርቃት ስላለ ደርሰልን መጣ ነውና ግባ በቃ እንተው ይስለው ልምጣ አለኝ። እንዴት አድርገን ቤት ለዋለ እና ገባ አልኩት። ተያይዘን ሄድን እንጂ 40 ደቂቃ እንኳን አልቆየንም። ተመልሰን ወጣን። ምክንያቱም እንደነገ እስራኤል ሀገር ኤምባሲ እንገባለን እንትን ለቪዛ ለመጠየቅ
ቪዛ ለመጠየቅ ማታ ጧት ስለምንገባ በቃ አሁን ይብቃን እንድንተባባልና ልክ ተመልሰን በዚህ በባምቢስ ድልድይ ፊትና ኋላ ሆነን ስንመጣ ማለት ነው እኛ ስንመጣ ፊት ለፊቴ ይሄ የትራፊኮች አንጸባራቂ ልብስ ቢጫ ልብስ የዝናብ ልብስ የሚለብሱት የለም እንደዛ የለበሰ ጤነኛ ማይመስል ሰው እንዲህ ይላል እንዲህ ዝናብ ካፌ አለ እና አቀዘቀዝኩ በሽታው ነፋለኝ እሱ ማሽ ጋር ነው ሰው እንደዚህ ሰው ነው ያልፍጡ እንዴት አድርጌ ይቻላል ብዬ ወደ ቀኝ ቀስ አድርጌ እንደዚህ ወደ ድልድዩ ማለት ነው ወደ ብሪጁ ጠጋ ሳረግ በዚህ በግራ በኩል ኃይለኛ የሚል ድምጽ ነው የሰማሁት ከኋላዬ በግራ በኩል ስገጭ ሰገጭታ ነው ከኋላ እሺ ማቀው ይሄን ነው እኔ በጣም ኃይለኛ የሚል ነገር ነው የሰማሁት ከዛ በኋላ የተፈጠረው ነገር ምን ልሁን እዛ 30 ሜትር ጉድጓዱ ስንገባ አላቀም ራሴን ያገኘሁት ቅዱስ ገብርኤል ሆስፒታል ነው ታሪኩ ይሄ ነው የገጫችሁስ መኪና ምን አቃለው ስንማ ህግ ነው የሚያቀው ነበር እኮ ምን አለ ከዛ በኋላ ምንም የተገኘ ነገር የለም እኛ ገብተናል እኮ እዛ ውስጥ እሺ ከዛ እዛው ነው እሱ ግሩም እዛው ነው ያረፈው ታዲያ እዛው የጉበቱ ተቀዷል በረት ታጥፎ ጉበቱ ተቀዷል ይሄ ሐሳብ እንዴት ሊመጣ ቻለ ታዲያ የመኪና አደጋ ሲመጣ ከዛ በኋላ ክስ ተመሰረተ መሰለኝና አቃቢ ግን መሰረተው መጀመሪያ 3 ጊዜ በነጣ ተለቀቁ በዚህ ክስ 3 ጊዜ በነጣ ተለቀቁኝ እንደውም ሶስተኛው ላይ ምንድነው ያለ ማረሳው እንዴ እኔ ምለው አለ ኮሞሮስ ላይ የወደቀ አውሮፕላን አለ እዛ አውሮፕላን ውስጥ የተረፉ ሰዎች ለምን ተረፉ ተብለው ሊከሰሱ ነው ይሄ ልጅ ምንም ነገር አላየሁበትም በነጣ ሰናብቻለሁ አላቸው ከዛ በኋላ ምን ነገር የለም እኔ አራተኛ ጊዜ እንደገና ክስ መጣ ግን ሰሚ አንድ ነገር ለጠይቀህና ጨርስልኛል አራተኛ ጊዜ ፍርድ ቤት አስመሰልኩት አራተኛ ጊዜ መጣና እዛ ሴዳኛ ነች ሰማኝ ይሄ ነገር ከጀርባው ሌላ ችግር አለበት እንጂ ኬዙ ምንም ነገር የለበትም ግን በኢትዮጵያ ህግ በገንዘብ ከተቀጣህ ምንም የምትከሰሰው ነገር የለም አንዴ በገንዘብ ተቀጣሃል ደጋሚ ያ ነገር አይነሳም ህጉ የሚለውን ነው የምነግርህ ስለዚህ ግድ የለህም አሁን ልቀጣህ ነው አለችኝ ግን ጥፋተኛ አይደለሁም 3000 ብር ቀጣችኝ ከዛ በኋላ ያክስ ሊነሳም አይገባም ከ8 አመት በኋላ አሜሪካን ሀገር ሄጄ ነኝ ከ8 አመት በኋላ በታማኝ በየነ ቴሌቪዥን ለምን ታየህ ተብዬ እንዴት ለምን ታየህ ማለት ነው ታማኝ በየነ ሾው ላይ ቀረብክ ታማኝ ደግሞ ያን ጊዜ እዚህ እንትን አይልም የጸረ መንግስት አስተሳሰብ አላቸው በሱ ለምን ታየህ ተብዬ ከ8 አመት በኋላ ኬዝ ተከፈለልኝ ኬዝ ተፈልፍሎ እኔም ደግሞ የክሱን ጉዳይ ከዛ አንስቻለሁኝ እና እሱ ደግሞ ለካ ሰምቷል ይሄ እንዲህ አይነት ነገርም እየሰማን ነውና ምናምን ምኑን የትኛውን ነገር ይሄን ክሱን አንደኛ መጀመሪያ ሰይፉ ላይ ጠይቀኝ የ15 አመት የሚያሳስር አንቀጽ ተመሰርቶብሃል ሰው በመግደል ምናምን ነው ሰይፉ እዛ ታማኝ ጋር ሳልደርስ ከ3 ቀን በፊት እኮ ዛክ ሳትደርስ ለምን እንዴት አለ ማለት ነው አሜሪካዊ እሱ ሰምቷል ኬሱን ሰማላ እዚህ ተጀምሯል ክሱ ለምን 8 አመት በኋላ አሁን መቅረብ ነው ካልከኝ እንዴት ሳትቀርብ እንዴት አለ ነው መጀመሪያ ይኸውልህ ከ8 አመት በኋላ እሺ ኬዙ ተጀምሯል እሺ የተጀመረው እዛ መዘፍናቸው ዘፈኖች አሉ አሜሪካን ሀገር ነፃነት አለ ስለዚህ መዘፍናቸው ዘፈኖች ደግሞ እዛ አክቲቪስት ሆንክ እዛ ሄደ ማለት እዛ ሄጅ አክቲቪስት ሳይሆን የሚሰማኝ ነው የምናገረው የሚሰማኝ ነው መዘፍነው ነው ምክንያቱም የኦሮሞ ወተት ቀድታችሁ አምጡልኝ የትግሬውን ወተት ቀድታችሁ አምጡልኝ የአማራውን ወተት ቀድታችሁ አምጡልኝ የጎራጌ ወተት ቀድታችሁ አምጡልኝ ይሄን በአጠቃላይ ድብልቅልቅ አድርጉልኝ ይሄንን የሚለይ እስኪ ሊቅጥሩልኝ ምናምን ነው የምለው መዘፍነው ዘፈን እኮ ተራሱና ያንድነትን ነው የምሰብከው በዛው ሆኜ ይሄንን ደግሞ እዛ ሆኖ ደግሞ የሚያቀበል ባንድ አለ የሚያቀብል ባንድ አለ እና ክሱ የተመሰረተ በዛ ላይ ነው እሺ ከዛ አንተ ባሳረከውና ታማኝ ጋር ቀረው ከዛ ሰይፉ ደግሞ ደወለና ሰይፉ ደውሎ በ15 አመት የሚያሳስር አንቀጽ ተመሰርቶብሃል ትመጣለህ አትመጣም ምናምን አለኝ እንዴ እንግዲህ አሁን የምትለው ነገር የዛሬ 8 አመት የተዘጋ ፋይል ነው እስካሁን ምን ዘው ቆይተው ነው አሁን በ8 አመት በኋላ እንደገና ይሄን ነገር ቀስቅሶ በዛ ኬዝ ክስ መስርቶ አስራለው ብሎ መፎከር ምን ማለት ነው የተዘጋ ፋይል መልሶ አውጥተው ያው ህጉ የማይፈቅደውን እንዲህ እናደርጋለን ካሉ ኢትዮጵያ ውስጥ ይገለም ማለት ነው አልኩት እቺ ቃል ደግሞ ተያዘችልኝ ህጉንም ተሳደበ
ህጉንም ተሳደበ ተባልኩና 4 ዓመት ነው አይቆንድዱኝ። ስለዚህ አንተ እስር ቤት የገባሁት በፖለቲካ እስረኝነት እንጂ በጭራሽ ከግሩም ጋር የተያያዘ ነገር አረ በጭራሽ ልጆቼን አንድ ጥያቄ ሊሆን አይችልም። ይሄ ሰሚያ አንድ ጥያቄ አለኝ። መቼም የሆነ እንደዚህ አይነት ነገሮች ሲነሱ ቀደም ያልከው አሳማኝ ምክንያት ሊሆን ይችላል። ኮሞሮስ ላይ አውሮፕላን ወደቀ ወይም ሌላ ቦታም እንደዚህ አደጋ ይከሰታል። ሰዎች በጋራ በመኪና እየሄዱ የሆነ ሰው ይተርፋል፣ የሆነ ሰው ይሞታል። ይሄ የታወቀ ነገር ነው። አንተ ላይ ህጉም በተደጋጋሚ 4 ጊዜ 3 ጊዜ ወደ ፍርድ ቤት እንድትቀርብ ያደረጉ ምን የተለየ ነገር አለ? ምክንያቱም ጸብ ነበራችሁ መሃላችሁ ላይ ያለ መስማማት ነበራችሁ? ሌላ ኬዝ አለ? ለምሳሌ በዛኛው ወገን ከነግሩም ቤተሰቦች የሚባለው ምንድነው? ምንም ሲጀመር እኮ የግሩም ቤተሰብ እኮ ነው ያልከሰሰኝ። መንግስት ያስቀመጠው ቃል እሱ ጋር ሄጄ እናቱ ጋርም ሲሄድ the same thing አንተ ይሄን ነገር እንዳደረከው አይነት ነው ቤተሰቡ የሚያምነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጭራሽ ልጆቼን እንሳኝልሃለሁ በምን እንደምምል አላውቅም ከዚህ በላይ በጭራሽ። ምን ያርጎኝ ምን የሚያገናኝ ነገር አለ? ምክንያቱም አሁን ስታስበው ምን በድሎኝ ነገ ወደ እስራኤል ሀገር ለመሄድ ደግሞ ቪዛ ጠይቁ ትሄዳላችሁ። እኔ አሁን ለምሳሌ ሙዚቀኛ ድምጻዊ ሆኜ ሙዚቃ የሚጫወትልኝን ልጅ አብሮ ነገ ሄጄ አብረን እንጀራ መንሰራ ልጅ ነን እዛ ያግዘኛል። እሱ ካለለ ሾውም ሊበላሽ ይችላል እና ምን የተለየ ነገር አገናኝቷቸው ነው እንደዚህ ሊባል የቻለው የሚለው ጥያቄ ስላለኝ ነው እንድትመልስልኝ ባንተ በኩል። በጭራሽ ሲጀመር ነው ኮምል ሲጀመር ወንድሜ አንተ እኔን ለመግደል ለምንድን ነው ንብረት ከዚህ ገደል ውስጥ የምትገባው? እኔ እኮ እስራኤል ሀገር ሄጄ ባልታከም እኮ ሙቻለሁ። እዚህ እኮ ቅዱስ ገብርኤል ሆስፒታል ይሄ ተላቆ ይሄ መንጋጋዬ ማለት ነው ይሄ ተላቆ ይሄ ቀደም እዚህ ድረስ እዚህ ስር ካልሰፋ ነው በስተቀር መስፈን አይችልም ነው ያሉት። የሕክምና ማስረጃው ሁሉ አለ እዚህ። ራሴን ገደል ውስጥ ማስገባው ለምንድን ነው? ይሄን ሰውዬ ለመግደል ምን ምክንያት ምን ገደል ውስጥ ካስገባ በኋላ ሳንተስ ስለመትረፍ ምን እርግጠኛ ነኝ? ንብረቴን ስለምን አንዳንድ ሰዎች ግን ይላሉ መሰለኝ ሰሜ ምክንያቱም እዚህ ጋር ማብራራት መስጠት ስላለብን ነው። እግሩ እንደዚህ እንዲ አርጎ ሰብሰብ አርጎ አድኑኝ ብሏል ይላሉ እዛ ድልድይ ላይ። እሱ መኪናውን ነው የከተተውና እንጂ እሱ አልገባም ሚሉ ሰዎች አሉ። የሕክምና ማስረጃው እንደው ማረጋገጥ እኮ ነው። ሆስፒታል ዶ ይሄ ቀላል እኮ ነው። ሆስፒታል ዶ የሕክምና ማስረጃው ማረጋገጥ የእስራኤል ሀገር ያመጣሁትን ማስረጃ ማየት ያ በቂ ነው። ንብረቴን ስለምንድን ነው መከተው ንገረኝ እስኪ። እንደው ተው እኔ አንተን ለመግደል በጥይት አልገድልህም እንዴ? መግደል ካለብኝ ወይስ በሌላ ሰው አላስገድልህም? ለምንድን ነው 96000 ብር መኪና ይዤ ገደል ውስጥ መለቀህ? ስለምንድን ነው አንተን ምን ላገኝ? የሚገኘውን ትርፍ ነው አሁን ሰው ሊያስረዳኝ የሚገባው። ምንድነው የሚገኘው ትርፍ ምንድነው? ሰው ከመግደል የሚገኝ ትርፍ ካለ አላውቅም፣ ግን ምን ትርፍ ሊገኝ ትርፉ ምንድነው? አይደለም እኔ እንስሳ ሲሞት እንኳን ያሳዝነኛል፣ እንኳን የሰው ልጅ የኔ ባህሪም አይደለም ይሄ በጭራሽ። ይሄ ደግሞ ፎቶ ላይ የምታዩት ወጠምሻ የተስፋዬ ፍቃዱ ይባላልና የ60 ዓመት አዛውንት አሮጊት በሰኙበት ገብቶ ደፈራቸዋል። እንዴት ቆመልህ ፍሬንድ? እኔ አሁን ግራ የሚገባ እንዴት ቆመልህ? አለባበሳቸው ስቦይ ነው አትል ተኝተዋል። እንዲያው አቋማቸው ሼፓቸው እንዳትል የ60 ዓመት አሮጊት ድክም ያሉ አሮጊት ናቸው። እንዲያው ምን ታይቶ ነው? እንዲያው ምን አስበህ ነው? አሁን አንተ ደግሞ የሚገርመኝ እኮ ፍርድ ቤት የሚፈርዱበት የፍርድ ውሳኔ 5 ዓመት። በእርግጥ ከመንግስት ቀለብ የለኝም ከዚህ በኋላ በጣም እስረኞች በዝተውብኛል ብሏል። አስቀምጦ ላለመቀለብ መሰለኝ። ግን እንደ ሐሳብ ግን እንደዚህ አይነት ከባድ አስቀምጦ መቀለብ ከከበዳችሁ እንደዚህ አይነት ሰዎች ምናልባት በቃ ይሄ ብቆርጡላቸው። አሁን ይሄ ጭንቅላት የለውም፣ ወጥቶም ደግሞ ሌላ ደግሞ ሰው ላለመድፈሩ ምንም አይነት እንትን የለውም፣ ማረጋገጫ የሌለው ሰው እበት የሆነ ሰው ማለት ነው። በአፋቸውን በጨርቅ ጠቅጥቆ ምን ብሎ እሱ ከወጣ በኋላ እንግዲህ ከግቢ ሲያወጣ ሴትዮዋ ካፋቸው ውስጥ ጨርቁን አውጥተው ነው አሉ ብለው ያስያዙት። ይህ እንደዚህ አይነት ሰው ደግሞ እበት የሆነ ሰው ሬሳ የሆነ ደግሞ ሰውም አለ። ረበስማ ባሱ ከሳይት 5 ነው የሚመጣው። እኛ ከራብሳዛ ለምን ሰፈራ ጋር አንድ ባስ አይመደብልንም? ከሳይት 5 ነው የሚመጣው ባሱ። እኛ ግን ቆመን ፀሐይ እየበላን ነው። ስንት ሰዓት ሙሉ ቆመን። እናቶች እንግዲህ ወደ ሶሻል ሚዲያ መጥተው ሮሯቸውን እያሰሙ ነው። ወደ ቲክቶክ ዓለም ተቀላቅሏል። መምጣታቸው አሪፍ ነው። እነሱ እንደውም ጎበዞች ናቸው። እንዴት አቤቱታቸውን ለመንግስት ማስገባት እንዳለባቸው እና
የሚያውቁ ሰዎች ናቸው። ተመችቶኛል። ባሱ አራብሳ ነው የሚመጣው። እውነታቸውን ነው። ቆመው የሚውሉ አሁን ከአዲስ አበባ ከመሀል ከተማ ተነስተው ወደ ዳር የወጡ ሰዎች አሉ እና አሁን እነሱ መልሰው ወደ ስራቸው መሀል ከተማ ላይ ስለሆነ በጣም የመንገድ የባስ እጥረት ምናምን ነገር አለባቸው እና የሮሯቸውን ወደ ሶሻል ሚዲያ ማምጣታቸው በጣም የሚበረታታ ነገር ነው። ጭራሽ ሰርገኛ ይመስል ባዶአቸውን ይመላለሳሉ። እኛ በፀሐይ እየተቃጠልን አራብሳ ቆመን ባዶአቸውን ይዝናናሉ። ጭራሽ እኛ እየተቃጠልን ህዝቡ ተማሯል። በጣም ምን አይነት ጉድ ነው?